ሚኒስትር አብይ አህመድ የስብዕና መዛባት በተሰኘ የአእምሮ ህመም የተጠቁ መሆናቸውን አንድ የስነ አእምሮ ሐኪም ገለጹ። በአንዳንድ መሪዎች ላይ የሚከሰተው ይኸው የአእምሮ የጤና ችግር በጠቅላይ ሚኒስትር አብይ አህመድ ላይ በግልጽ እንደሚታይ ነው በዋሽንግተን ዲሲና አካባቢዋ የሚገኙት የስነ አእምሮ ሐኪም ዶክተር አለሙ ከልካይ ለአንከር ሚዲያ የገለጹት። በእንደዚህ አይነት የአእምሮ ጤና ችግር የሚሰቃይ ሰው መዋሸት፣ በሰዎች ስቃይ ደስ መሰኘት፣ በአጠቃላይ ከማህበረሰቡ ጋር ተቃርኖ ያላቸው ይሆናሉ ያሉት ዶክተር አለሙ ጠቅላይ ሚኒስትር አብይ አህመድ እነዚህ ባህሪያት ጎልቶ የሚታይባቸው በመሆኑ ለበሽታው ተጠቂ ለመሆናቸው ግልጽ ምልክቶች ናቸው ሲሉ ገልጸዋል። ሀገሪቱ በዘርፈ ብዙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች የታመሰች እሳቸው ቤተ መንግስት ገነባለሁ ብለው መነሳታቸው የዚሁ የስብዕና መዛባት የአእምሮ በሽታ ምልክት ነው ብለዋል ዶክተር አለሙ። እንዲህ አይነቱ ሰው ምክር አይሰማም፣ ከኔ በላይ ምድር ላይ አዋቂ የለም የሚሉና ሀገሪቱንም ለከባድ አደጋ የማጋለጥ እድላቸው ሰፊ ነው ሲሉ ገልጸዋል። ሚኒስትር አብይ አህመድ የስብዕና መዛባት በተሰኘ የአእምሮ ህመም የተጠቁ መሆናቸውን አንድ የስነ አእምሮ ሐኪም ገለጹ። በአንዳንድ መሪዎች ላይ የሚከሰተው ይኸው የአእምሮ የጤና ችግር በጠቅላይ ሚኒስትር አብይ አህመድ ላይ በግልጽ እንደሚታይ ነው በዋሽንግተን ዲሲና አካባቢዋ የሚገኙት የስነ አእምሮ ሐኪም ዶክተር አለሙ ከልካይ ለአንከር ሚዲያ የገለጹት። በእንደዚህ አይነት የአእምሮ ጤና ችግር የሚሰቃይ ሰው መዋሸት፣ በሰዎች ስቃይ ደስ መሰኘት፣ በአጠቃላይ ከማህበረሰቡ ጋር ተቃርኖ ያላቸው ይሆናሉ ያሉት ዶክተር አለሙ ጠቅላይ ሚኒስትር አብይ አህመድ እነዚህ ባህሪያት ጎልቶ የሚታይባቸው በመሆኑ ለበሽታው ተጠቂ ለመሆናቸው ግልጽ ምልክቶች ናቸው ሲሉ ገልጸዋል። ሀገሪቱ በዘርፈ ብዙ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውሶች የታመሰች እሳቸው ቤተ መንግስት ገነባለሁ ብለው መነሳታቸው የዚሁ የስብዕና መዛባት የአእምሮ በሽታ ምልክት ነው ብለዋል ዶክተር አለሙ። እንዲህ አይነቱ ሰው ምክር አይሰማም፣ ከኔ በላይ ምድር ላይ አዋቂ የለም የሚሉና ሀገሪቱንም ለከባድ አደጋ የማጋለጥ እድላቸው ሰፊ ነው ሲሉ ገልጸዋል።